እናንተ ትዳር እንደዚህ በጣም ደስ የሚል ነገር እንደሆነ እስካሁን ድረስ ለምንድን ነው ያልነገራችሁኝ? በቃ አንደርስታንዲንጉ መረዳዳቱ ያለው ኢንቲሜሲው ህሞም እግዚአብሔር የመረጠው ትዳር ከሆነ በጣም ብዙ ብለሲንግ ይዞ እንደሚመጣ እኔ በህይወቴ ምስክር ነኝ፣ አይቻለሁ። ሰውን እግዚአብሔር ቢፈቅድን እና ባለቤቴ ቤት ልንገዛ እያስብን ስለሆነ ቆንጆ ቤቶችን እየዞርን አብረን እንፈልጋለን ማለት ነው። መጀመሪያ የሄድኩት ወደ ቴምር ፕሮፐርቲስ ነው። ምን ሳበሽ ምን አስመጣሽ ወደዚህ ካላችሁ፣ ሁሌም ቤትን የሚያክል ነገር ለመግዛት ስናስብ አከፋፈሉ ነው አይደለ? በጣም ያሳስባል። ታዲያ ቴምር ሪል ስቴት በጣም በትልቅ ዲስካውንት 40% ከፍለን 60% ደግሞ እየቆየን መክፈል እንችላለን። ፕላስ ደግሞ እኔ አሁን እየፈለኩኝ ያለሁት መገናኛ ላይ እየተሰራ ያለው ነው። ገና አዲስ ሳይት ነው፣ መሀል መገናኛ ላይ ነው እየተሰራ ያለው። ከስቱዲዮ እስከ 3 መኝታ ቤት ድረስ ያላቸው ቅንጡ አፓርትመንቶች ሲሆኑ ስቱዲዮ የሚሸጠው በ2.7 ሚሊዮን ብር ነው። አስባችሁታል? ግን 100% መክፈል ለሚፈልግ ሰው ነው። ቀስ ብላችሁ መክፈል ለምትፈልጉ ሰዎች ደግሞ 4 ሚሊዮን 100 ሺህ ብር ነው። ከዛም ደግሞ 20% ብቻ ከፍላችሁ ወይም ደግሞ 40% ብቻ ከከፈላችሁ 60%ን ቤቱን ስትረከቡ መክፈል ትችላላችሁ። ታዲያ እኔ ሞር ለምስክርነት እንዲሆነኝ ሳር ቤት የሚገኘው ያለቀ ቤታቸው ጋር ነበር ሄጄ ሳይ ነበሩ። ኢማጅን ቤታቸው አልቆ እንደዚህ አምሮበት ማየት እንዴት ነው የሚያስደስተው። እኔ የመገናኛ ሳይቱን እንድመርጥ ያደረገ ገዛው ራሱ ፔንት ሃውስ መኖሩ ነው። ፔንት ሃውስ በጣም ስለምመኝ ማለት ነው። እንግዲህ ታዋቂውና ታማኙ ቴምር ፕሮፐርቲስ በመገናኛ መሀል ላይ ቤቶችን እየሸጠ ስለሆነ ከላይ በማስቀምጥላችሁ ስልክ በመደወል ገንዘባችሁን ጥሩ እና ታማኝ ቦታ ላይ ኢንቨስት አድርጉ። ባይ